ዛሬ የምናየው ቶፒካችን የሚሆነው G+6 ለመገንባት ምን ያህል ኮስት ያደርገናል ነው ማለት ነው። እንግዲህ ሙሉ ፕሮግራሙን ተከታተሉት ላለው አብራችሁን ቆዩ። ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ የምናየው G+6 አፓርትመንት ምን ያህል ኮስት ያደርገናል የሚለው ወደ ጀርመን አደባባይ አካባቢ ምን ያህል ኮስት ሊያደርግ ይችላል የሚለውን የምናይ ይሆናል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የያያ ኮንስትራክሽን እንግዲህ በየጊዜው ቆንጆ የሆነ አይዲያዎችን በኮንስትራክሽን ሴክተር ላይ ምን አለ በሪል ስቴት ውስጥ ምን አዲስ ነገር አለ የሚለውን ይዞላችሁ ይቀርባል ማለት ነው። እንግዲህ ቤተሰብ ካልሆናችሁ ቤተሰብ ብትሆኑ ደስ ይለናል። እንግዲህ ፕሮግራሙን እስከ መጨረሻው ብታዩት በጣም ታተርፉበታላችሁ ብዬ አስባለሁ። እናንተም ለመገንባት ባታስቡ አጠገባችሁ ያለ ቤተሰብ ዘመድ አዝማድ ጓደኛ ሊሆን ይችላል ለነሱ ይሄን ቪዲዮ ብትሼር ብታረጉላቸው በጣም ይጠቅማችኋል ብዬ አስባለሁ። G+6 ብቻ አይደለም ከዚህ በፊት ከG+1 ብለን ነው የተነሳ ነው። እንግዲህ ከG+1 እስካሁን ድረስ ደርሰናል። እነዚህን ቪዲዮዎችን ማግኘት የምትፈልጉ ከሆነ ሙሉን ቪዲዮ ዩቲዩባችን ላይ ታገኙታላችሁ ማለት ነው። እንግዲህ ሙሉ ፕሮግራሙን ተከታተሉት ላለው አብራችሁን ቆዩ። የምስራች የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107,000 ብር ስንሸጥ የነበረውን አሁን ላይ በካሬ 64,000 ብር፣ ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር፣ ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴም ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900,000 ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693,000 ብር ጀምሮ ለናንተ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴም ሪል ስቴት። ዛሬ የምናየው ቶፒካችን የሚሆነው G+6 ለመገንባት ምን ያህል ኮስት ያደርገናል ነው ማለት ነው። እንግዲህ ያያ ኮንስትራክሽን በየጊዜው በኮንስትራክሽን ሴክተር ላይ አዳዲስ ነክ ነገሮች ምን አሉ የሚሉትን ነገር ይዞ ይመጣል። እንዲሁም ደግሞ አዲሽናል የጨመርነው ነገር ቢኖር በኮንስትራክሽን ሴክተር ላይ አንጋፋ የሚባሉ እንግዶች እንዲሁም ደግሞ ለኮንስትራክሽን ባክቦን ይሆናሉ ወይም ደግሞ ይረዱናል ብለን የምናስባቸው አንጋፋ የሆኑ እንግዶችን ምንጊዜም ሐሙስ እየጋበዝን ፖድካስት አዘጋጅተን ዝግጅታችንን ጨርሰናል። እንግዲህ ኔክስት ዊክ በማርኬቲንግ ኢንዱስትሪ ውስጥ ለረጅም ዓመት ኤክስፒሪየንስ ያለው አቶ ቢጸ ተስፋዬ የተሰኙ ወደ ዲጂታል ዓለም ውስጥ እየገባን እስከሆነ ድረስ በዲጂታል ማርኬቲንግ ላይ ሞር ኢንፎርሜሽን ቢኖራችሁ ሰፖርት ያደርጋችኋል ብለን ስላሰብን እንግዲህ አቶ ቢጸ ተስፋዬ ለረጅም ዓመት ኤክስፒሪየንስ ስላላቸው እሳቸውን ጋብዘን እንግዲህ ሙሉ ኢንፎርሜሽኑን ከእርሳቸው የምናገኝ ይሆናል ማለት ነው። እንግዲህ ሐሙስ ከዚህ በኋላ ፖድካስት ስለሚኖረን ሐሙስ ምሽት 3 ሰዓት ላይ ያንንም እየተከታተላችሁ እንላለን። ቆንጆ የሆነ አስተማሪ የሆኑ እንግዶችን ስለምንጋብዝ ለእናንተም በጣም ትጠቀሙበታላችሁ። እንዲሁም ደግሞ ወደፊት በኮንስትራክሽን ሴክተር ላይ የምንጋብዛቸው እንግዶች በደንብ የተሳተፉና ለረጅም ዓመት ኤክስፒሪየንስ ያላቸው ክህሎታቸውና ልምዳቸውን ለእናንተም ሼር የሚያደርጓችሁ ይሆናል ማለት ነው። እንግዲህ እናንተም እንዲጋበዝላችሁ የምትፈልጉት እንግዳ ካለን ጋብዛቸውና ዲቴል የሆነ ነገር ከነሱ ብዙ መማር እንችላለን የምትሉም ከሆነ ኢንቦክስ አድርጉልን ማለት ነው። የእንግዶቻችሁን እናንተም እንዲጋበዝላችሁ የምትፈልጉት እንግዶች ማለት ነው። የዛሬው ቶፒካችን የሚሆነው ከዚህ በፊት G+1 ጀምረን G+2 G+3 G+4 እያልን 6 ደርሰናል ማለት ነው። ከዚህ በፊት ያላያችሁት ቪዲዮ ካለ ማስገባት የምትፈልጉት G+2 ሊሆን ይችላል G+3 ሊሆን ይችላል ከዚህ በፊት ፖስት የተደረጉ ቪዲዮዎች ስላሉ እነሱን ገብታችሁ ማየት ትችላላችሁ። የእያንዳንዳቸው ቪዲዮዎችን ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል ማለት ነው። እንግዲህ ዛሬ የምናየው ጀርመን አካባቢ ላይ 250 ካሬ ላይ ጀርመን አደባባይ እንግዲህ በብዛት አፓርትመንቶች እየተገነቡ ይገኛሉ። እዛ አካባቢ ላይ ቤት ካላችሁና ለሴ 250 ካሬ ላይ ከሆነ ቤታችሁ ያረፈው ወይም ህንጻችሁ እንዲያርፍ የምትፈልጉት እዛ አካባቢ ላይ ከሆነና ለመገንባት ያሰባችሁት በአፓርትመንት ከሆነ እንግዲህ ይሄ ቪዲዮ በጣም ይጠቅማችኋል ማለት ነው። ሎኬሽን ዲፈረንስ ቢኖረውም ዋጋ ላይ የሆነ ያህል ልዩነት ሊፈጠር ይችላል። ለዛ ነው ጀርመን እያልን አያት ምናምን እያልን እየሰራን ያለነው። በተለያየ አቅጣጫው በተቀያየረ ቁጥር ዲዛይኑን በዛው ልክ አፌክት ስለሚደረግ በዛው ልክ ደግሞ ኮስታችሁም ሊለያይ ይችላል። ዛሬ የምንነግራችሁ የጀርመን አካባቢ ላይ ከሆነ እናንተ ደግሞ ኢስቲሜት እስከሆነ ድረስ አያት አካባቢ ላይ በዚህ ሬንጅ ውስጥ ሊሆን ይችላል ብላችሁ መገመት ትችላላችሁ ማለት ነው። የምስራች የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107,000 ብር ስንሸጥ የነበረውን አሁን ላይ በካሬ 64,000 ብር፣ ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር፣ ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር
እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴምር ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900 ሺህ ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693 ሺህ ብር ጀምሮ ለናንተ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ፕላስቲክሱ ከመሄዳችሁ በፊት ማወቅ አለባችሁ ብዬ የማስበው በተለይ ብዙ ኮንታክት የምታደርጉን እንግዲህ ውጭ ሀገር ላይ ያላችሁ እዚህ ሀገር ላይ መምጣት የማትችሉ ካላችሁም እንግዲህ ጂ+6 ለማሰራት ወይም ደግሞ ህንፃ ግንባታ ውስጥ ኢትዮጵያ ውስጥ ለመጀመር ፕሮሰሶች አሉት። ከዚህ በፊትም እነዚህ ፕሮሰሶች ተናግረናል። እንግዲህ ይሄ ቪዲዮ የመጀመሪያችሁ ከሆነ እነዚህ ፕሮሰሶች ሃይላይት አድርገን እንለፍና ወደ ዲቴይሉ ደግሞ የምንገባ ይሆናል ማለት ነው። ወደ ፔመንቱ ህንፃ በምንሰራበት ሰዓት ላይ ማወቅ ያለባችሁ ነገሮች ፕላን ስምምነት እንዲሁም ደግሞ ዕዳ አገዳ የሚባል አለ። እነዛን ፕላን ስምምነትና ዕዳ አገዳን ከክፍለ ከተማ ካወጣችሁ በኋላ ነው ወደ ዲዛይን ስቴጅ የምትሄዱት ማለት ነው። ዲዛይን ካሰራችሁ በኋላና ግንባታ ፍቃድ አስወጥታችሁ ከጨረሳችሁ በኋላ ነው የግንባታ ማስጀመሪያ ከሲቪል ኢንጂነሩ ጋር ወይም ደግሞ ከተነጋገራችሁ ሲቪል ኢንጂነር ጋር ስራውን አንድ ላይ ግንባታ ማስጀመሪያ አስጀምራችሁ ላይሰንሱን ይዛችሁ ወደ ግንባታ የምትሄዱት ማለት ነው። ሶ ዲዛይን በምታሰሩበት ሰዓት ላይ አርኪቴክቸራል የሚባል ዲዛይን አለ፣ ኤሌክትሪካል አለ፣ ሳኒተሪ አለ፣ እንዲሁም ስትራክቸራል ወይም ደግሞ የብረት አቀማመጡ ምን ይመስላል የሚለውን ደግሞ ዲቴል የሚሰራበት ስትራክቸራል ላይ ነው። 3D ደግሞ ካየን ደግሞ 3D ሉክ ደግሞ የውጭ ሉኩ ምን ይመስላል የሚለውን፣ ኢንቴሪየሩ ደግሞ ውስጥ ይሰራልኝ የምትሉም ከሆነ ደግሞ አዲሽናል ከፍላችሁም ውስጡንም ኢንቴሪየሩ ማሰራት ትችላላችሁ። እንዲሁም ደግሞ ቢል ኦፍ ኳንቲቲ ዛሬ የምናወራውን ኢስቲሜት አጠቃላይ ኢስቲሜቱ እስከ ስንት ኮስት ሊያደርገኝ ይችላል የሚለውን እዛም የምታገኝ ይሆናል ማለት ነው ዲዛይን። በዚህ አጋጣሚ ያያ ኮንስትራክሽን በዲዛይን ዙሪያ ላይ ሲስተር ካምፓኒ ያለን ዲዛይን ማሰራት የምትፈልጉ ከሆነ የያያ ኮንስትራክሽን ሙሉ ፓኬጁን የምንሰጥ ይሆናል። ከዲዛይን ጀምሮ ሙሉ ለሙሉ እናንተ እዚህ ሀገር ላይ ከሌላችሁና ጉዳዩን ማስፈጸም ማትችሉ ከሆነ እኛም ፕሮሰሱን ይዘንላችሁ ማሰራት እንችላለን። ወይም ደግሞ እዚህ ነን ያለነው ዲዛይኑን ብቻ ነው የምንፈልገው የምትሉም ከሆነ በዛ መልኩ መስራት እንችላለን ማለት ነው በዲዛይን አኳያ። ግንባታውንም ደግሞ በምንጀምርበት ሰዓት ላይ እንግዲህ ለረጅም ዓመት ኦልሞስት ያያ ኮንስትራክሽን ከተመሰረተ 10 ዓመት ገደማ ሆኖታል። ለረጅም ዓመት በግንባታ እንዲሁም በሬዚደንስ እና በኮሜርሻል ቢልዲንጎች ላይ ስንሰራ ቆይተናል ማለት ነው። ሶ ከዚህ በፊት የሰራናቸውንም ስራዎች ካምፓኒ ፕሮፋይል ጠይቃችሁ በአካል መታችሁ ቢሮአችንም እዚህ ወደ ልደት አካባቢ ነው። እዛም መታችሁ ዲቴይል የሆነውን ኢንፎርሜሽን ማግኘት ትችላላችሁ። ስልካችንም ስለምናስቀምጥላችሁ እዛም ስልካችን ላይ ደውላችሁ ከዚህ በፊት የሰራናቸውም ሳይቶችን ቪዚት በማድረግ እንዲሁም ደግሞ ከዚህ በፊት የሰራናቸው ቪዲዮዎች ስላሉ እዛ ላይ የምታገኟቸው አላችሁ ማለት ነው ሳይቶቻችንን። ሶ ሙሉ ኢንፎርሜሽኑን ለማግኘትም ልደውሉልን ትችላላችሁ። እስከነ ሙሉ ግንባታ እስከ ፊኒሺንግ ድረስ ሰርተን እናስረክባችኋለን ማለት ነው። ዋናው ቶፒካችን ስንሄድ ጂ+6 ለመገንባት የሚያስፈልገን ነገር ምንድነው፣ እንዲሁም ደግሞ ልታውቁት የሚገባው ነገር ኮስት ኤስቲሜት በሚደረግበት ሰዓት ላይ እንዳላችሁበት ነባራዊ ሁኔታና እናንተ አፎርድ ማድረግ በምትችሉት አቅም ነው። ሶ የዛሬው 250 ካሬ ላይ ያለፈው ጀርመን አካባቢ ላይ የሚሰራው ቢልዲንግ እኛ ያሰብነው ወይም ደግሞ ለመስራት ያሰብነው አፓርትመንት ነው። ሶ ይህንን አፓርትመንት በምንሰራበት ሰዓት ላይ ፊኒሺንግ ማቴሪያሎች አሉ። እኛ ያሰብናቸው ፊኒሺንግ ማቴሪያሎች ኖርማሊ ሎካል በሚባሉም ሳይሆኑ ኢምፖርት የሚደረጉ ፕሮዳክቶች አሉ። ቻይናና ህንድ ይባላሉ። ሶ በህንዱ ፕሮዳክት አድርገን ሰማው ፌር በሆነና ሞደርኔት በሆኑ ማቴሪያሎች ተጠቅመን ሳኒተሪውን ሊሆን ይችላል፣ ኤሌክትሪክ ላይኑን ሊሆን ይችላል፣ የተለያዩ እነዚህ አይነት የሚያስፈልጉ ማቴሪያሎችን ሎካል በሆነ ማቴሪያል ተጠቅመን እንዲሁም ደግሞ በተጨማሪም ደግሞ እንደ ፋየር ኤክስቲንግዊሸሮች ያስፈልጋሉ፣ ፋየር ኤግዚት ያስፈልጋል። እንደዚህ አይነት ፋየር ኤግዚቶች በሚኖሩበት ሰዓት ላይ በተለይ ከጂ5 በላይ ግዴታ ፋየር ኤግዚት እና ፋየር ኤክስቲንግዊሸሮች ሪኳየርመንቶቹ ራሳቸው ፑሽ ያደርጓቸዋል እንደነዚህ አይነት ነገሮች እንዲሰሩ ማለት ነው። ሶ እነዚህ ነገሮች እየተካተቱ ይሄዳሉ። ጂ+5 እና ከዛ በላይ የሆነ ሊፍት ሪኳየርመንት ውስጥ ይገባል። እንግዲህ ይሄ ጂ+6 እኛ ያሰብነው አንድ ቤዝመንት ይኖረዋል። እንግዲህ አፓርትመንት ከሆነ መኖሪያ ቤት ግድ ስለሆነ ሰዎች የሚኖሩበት ኤሪያ ስለሆነ ግዴታ መኪና ፓርክ የሚያደርጉበት ኤሪያ ያስፈልጋል ማለት ነው። ሶ 250 ካሬውን ስትሰሩ ከታች አፓርትመንት ላይ ግዴታ ቤዝመንት የተለያዩ አሜንድመንቶች ላይ እንደ ወተር ሪዘርቨር ሊሆን ይችላል፣ መኪና ፓርኪንግ ሎት ይሆናል፣ ስቶሮች ሊሆኑ ይችላሉ። እነዚህ ነገሮች ጄኔሬተር ያለበት ሎኬሽን ሊሆን ይችላል። እነዚህ ነገሮች የምታሟሉበት ኤሪያ ይሆናል ማለት ነው። ሶ ብዙ ጊዜ ግምት ስናወጣ ገቨርንመንት የሚያወጣው ግምት አለ። ብዙ ጊዜ ከጂ+1 እስከ ጂ+4 ለማወቅ እስከ 20 ሺህ እስከ 25 ሺህ ብር ነው በካሬ። ሶ ይሄኛው ጂ+6 እንግዲህ ለመገንባት ሙሉ ለሙሉ ኤስቲሜት አድርገን ያወጣነው ዋጋ 78 ሚሊዮን ብር ነው የሚሆነው። እንግዲህ ይሄንን 78 ሚሊዮን ብር በካሬ እንዴት ነው ማወቅ የምችለው የምትሉም ከሆነ ደግሞ ወደ ካሬ ኮንቨርት ማድረግ ትችላላችሁ ማለት ነው። ሶ ወደ ካሬ ኮንቨርት ለማድረግ በምትፈልጉበት ሰዓት ላይ ይህ ጂ+6 የሆነ ራሱን የቻለ ካናቱ ላይ ቴራስ ይኖረዋል። እንግዲህ ፍሎሩን ማካፈል ነው የሚኖርባችሁ ማለት ነው። ሶ ጂ+6 ከሆነ ቤዝመንቱን ትቆጥራላችሁ።
አንድ ቤዝመንት አላችሁ ግራውንድ አለ ከዛ በኋላ ደግሞ 6 ፍሎሮች አሉ ሶ 6ቱ ፍሎሮች ሲደመሩ ሁለቱ ፍሎሮችን ስታረጉ ኦልሞስት ወደ 8 ፍሎር ይኖራቸዋል ማለት ነው ቴራሱንም ከጨመራችሁት ወደ 9 ሊሄድ ይችላል ግን ብዙ ጊዜ ቴራስ ላይ በሚደረግበት ሰዓት ላይ ያን ያህል ብዙ ግንባታዎች ስለሌለው አንዳንዴም ኮንሲደር ይደረጋሉ አንዳንዴም ደግሞ መተውም ትችላላችሁ ሶ ለማካፈል የምትፈልጉ ከሆነ ፕራይስ ሬንጃችሁን እኔ ዝም ብዬ ቴራሱን ኢንክሉድ ሳላረግ ልንገራችሁ ሶ 8 ፍሎር አለ 250 ሲባዛ በ8 ፍሎር በመታረጉበት ሰዓት ላይ ኦልሞስት አጠቃላይ ወደ 2000 ካሬ ይመጣል ሶ 78 ሚሊዮን ብሩን ወደ 2000 ካሬ በመታካፍሉበት ሰዓት ላይ የሚመጣው 39000 ብር ገደማ ነው በካሬ ማለት ነው ሶ በካሬ ይሄንን መጣላችሁ ማለት እንግዲህ ምን ጊዜም በየፍሎሩ የተለያየ ዋጋ ሊሆን ይችላል ያ ማለት ምንድነው 250 ካሬ ግራውንድ ላይ ሊነሳ ይችላል እንዲሁም ደግሞ ወደ ላይ አንድ ፍሎር ስትጨምሩ ወደ የተለያዩ ካንቲሊቨሮች ምንም ሊኖሩ ስለሚችሉ ልታሰፉት ትችላላችሁ ማለት ነው ወደ 300 ካሬ ሶ ያንን ካሬያችሁን በደንብ ማባዛት ይኖርባችኋል 250 ቀጥታ ስትሬት ሆኖ ወደ ላይ ያድጋል ማለት ስለሆነ ማለት ነው ሶ ካልኩሌት በመታረጉበት ሰዓት ላይ እነዚህ ነገሮችም ኮንሲደር ማድረግ ግድ ይላል ማለት ነው እንግዲህ እኛ የሰራ ነው አሁን ከረንት ባለው ፕራይስ ነው ይሄን ቪዲዮ ፖስት በተደረገበት ፕራይስ ሬንጅ ነው ማለት ነው እኛ ኤስቲሜት አድርገን የነገርናችሁ ዲቴል የሆነ ደግሞ ኢንፎርሜሽን ማወቅ የምትፈልጉና ለማስገንባት የምትፈልጉም ከሆነ እንዳልኳችሁ ልደውሉልን ትችላላችሁ እንግዲህ ምን ጊዜ ቤት በሚሰራበት ሰዓት ላይ ክፍለ ሀገር በሚሆንበት ሰዓት ላይ አሁን ለሴ ድሬዳዋ ላይ አንድ ሲኖትራክ እስከ 4000 ብር እየተሸጠ ነው አዲስ አበባ ላይ በመትመጡበት ሰዓት ላይ እስከ 50 ምናምን ሺህ ብር ነው የአንድ ሲኖትራክ እየተሸጠ ያለው እነዚህ በጣም አፌክት ያደርጋሉ ፋክተሮቹ ማለት ነው ሶ አሁን እያወጣውላችሁ ያሉት እዚህ አዲስ አበባ ላይ ያለ ከረንት ፕራይስ ነው ክፍለ ሀገር ላይ ደግሞ ስትወጡ ወይ ሊጨምር ይችላል ወይ ሊቀንስ ይችላል ዋጋችሁ ማለት ነው ግን ምንድነው ለእናንተ እንዲረዳችሁ ፕራይስ ሬንጅ በዚህ አኳያ በዚህ ገደማ ነው ብላችሁ ብትይዙ ጥሩ ነው ሶ ከ40000 ወይም ደግሞ ከ35000 እስከ 45000 ብር ድረስ ፕራይስ ሬንጃችን ነው ብላችሁ ብትይዙት በካሬ ጥሩ ነው ብዬ አስባለሁ እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበር በእርግጠኝነት በጣም እንደተማራችሁበት ምንም ጥርጥር የለኝም እንግዲህ ያያ ኮንስትራክሽን በየጊዜው እንደዚህ አይነት ኢንፎርሜሽኖችን ይዞላችሁ ስለሚመጣ ሰብስክራይብ ማድረጋችሁን አትርሱን ላለን የምስራች የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107000 ብር ስንሸጥ የነበረውን አሁን ላይ በካሬ 64000 ብር ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴም ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900,000 ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693,000 ብር ጀምሮ ለናንተ ለበለጠ መረጃ እታች ባለው ስልክ ይደውሉ ቴም ሪል ስቴት አንጋፋው እንግዳችንን አቶ ቢጻ ተስፋዬን ምንጋብዝ ይሆናል ሙሉ ኢንፎርሜሽኑን ምንጋብዝ ይሆናል ማለት ነው ዲቴል የሆነ ኢንፎርሜሽንም ከሳቸው የምናገኝ ይሆናል ማለት ነው እንግዲህ ያንን ፕሮግራም ላይ አልፋችሁ ሐሙስ ከምሽቱ 3 ሰዓት በእኛ በኢትዮጵያ አቆጣጠር ማለት ነው መከታተላችሁን አትርሱ ላለው ለነበረን ቆይታ ከልብ አድርጌ አመሰግናለሁ መልካም ጊዜ